አዲስ ስልክ በመጣ ቁጥር ልግዛ የምትሉ ሰዎች እንዲሁም የስልክ ፋሽን ተከታዮች አሁንም አዲስ ስልክ ማንም እጅ ላይ ያላረፈ አዲስ የሳምሰንግ ጋላክሲ ዘር መጥቷል። A36 ይሰኛል። እስካሁን ሳምሰንግ ካመረታቸው ወይም ካፈራቸው ምርቶች ለየት ባለመልኩ የመጣ ነው። ውድ የዚህ ቪዲዮ ተከታታዮች ወደ ዋናው ነጥብ ከማለፋችን በፊት ይህ ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ አላደርጋችሁም ሰብስክራይብ አድርጉት፣ እንዲሁም ሼር አድርጉት ለሌሎች እንዲደርሳቸው። ወደ ዋናው ነጥብ ስናልፍ ሳምሰንግ ጋላክሲ A36 ከሌሎች የሳምሰንግ ዘር በምንድን ነው የሚለየው ካላችሁ የመጀመሪያው የሚለይበት ምክንያት 5G መሆኑ ነው። አሁን ካያችሁ ኤም ዘሮች እና ኤ ዘሮች ማለት በ5G ሙሉ በሙሉ የመጣ ካለ በኤም 15 5G ሙሉ ነው። ከዚህ ውጭ ግን በ5G ሙሉ በሙሉ የመጣ ስልክ የለም። ይሄ A36 የተሰኘ ግን ሙሉ በሙሉ 5G ነው። ሌላ ይሄ ብቻ አይደለም፣ ሌላ በጣም የሚለይበት አለ። ወደ ፊዚካል ስፔሲፊኬሽኑ ስናልፍ ርዝመቱ 162.9 ነው። እንዲሁም እንትኑ ስፋቱ 78.2 ሚሊ ሜትር ነው። ቲክነሱ ካላችሁ ደግሞ 7.4 ነው ማለት ነው። ክብደቱ 195 ነው። አሁን ሌሎች ከዚህ በፊት አሁን የሰራሁላችሁ ስልኮች አብዛኛው ከ200 በላይ ናቸው። 200 እና ከ200 በላይ ናቸው። በነገራችን ላይ ከA36 ተመሳሳይ ወይም ተቀራራቢ እንትን ያለው ስልክ ከወሰድን ለምሳሌ ትንሽ የሚቀራረው A32 ነው። እናም ስፔሲፊኬሽኑ ካያችሁ 164.2 ቁመቱ ማለት ነው። ስለዚህ ይሄኛው A36 162 ነው። A32 ደግሞ 164.2 ማለት ነው። የሁለቱም ቲክነሳቸው ከወሰድን ውፍረታቸው ማለት ነው A36 7.4 ነው። የA32 ደግሞ 9.4። አስቡት እንግዲህ ምን ያህል እንትኑ መቀነሱ ማለት ነው። ይሄም ሌላ ተጨማሪ የሚለይበት ነው። ሌላው ዲስፕሌይ ካየን 1080 በ2340 ነው። እንደ ሌሎች ነው። ምንም የሚለይበት ነገር የለም እዚህ ጋር። ከዚህ በተጨማሪ ሪፍሬሽ ሬቱ ካያችሁ ካሁን በፊት የምሰራላችሁ ስልኮች ወይም የሳምሰንግ ዘር ስማርትፎኖች 90 ሄርትዝ ነበር። ያሁን የA36 120 ሄርትዝ ነው። ከዚህ በተጨማሪም ዲስፕሌይ ሳይዙ ካያችሁ 170.1 ሚሊ ሜትር ነው ዲስፕሌይ የሚያደርገው ማለት ነው። ካሜራ ስናይ ደግሞ ሜን ካሜራ የምንለው 50 ሜጋ ፒክስል ነው። የሌሎችም ካሁን በፊት የሰራሁላችሁ 50 ሜጋ ፒክስል ናቸው። አልትራ ዋይድ ካሜራ የምንለው ማለት ነው። ይሄ ደግሞ 8 ሜጋ ፒክስል ነው። እዚህ ጋር ነው የሚለየው። የሌሎች ስንት ነው? 5 ነው። አሁን ይሄ 8 ነው። ከዛ ማክሮ ካሜራው ደግሞ የሌሎች 2 ነው፣ የዚህኛው 5 ነው። አስቡት እንግዲህ ካሜራ በምን ያህል እንደሚለይ ማለት ነው። ፍሮንት ካሜራው እንደ ሌሎች ነው፣ ምንም አይለይም። 13 ሜጋ ፒክስል ነው። የሌሎችም 13 ሜጋ ፒክስል ነው። ውድ ተመልካቾቼ በመቀጠል ስለ ሚሞሪው ካየን ካሁን በፊት ቪዲዮ ላይ የሰራውላችሁ ሚሞሪያቸው 4/8 ነው አብዛኛው። ይህ ከነዛ ይለያል። የመጀመሪያው ማለት ትንሹ 6GB ነው። ከዛ 8GB ነው። ከዛ 12GB በ3 ደረጃ ነው እንትን የሚለው ማለት ነው። ስለዚህ ውድ ተመልካቾቼ ልዩነቱ እዩት እንግዲህ ምን ያህል ከሌሎች ተለይቶ ወይም ተሻሽሎ እንደቀረበ ማለት ነው። ውድ ተመልካቾቼ ስለ ሚሞሪ ካነሳን አይቀር ስቶሬጁ ስናይ ካሁን በፊት የምናውቃቸው ስልኮች አብዛኛው 64 ነው የሚጀምሩ 64 128 256 ናቸው። ይህ A36 ሳምሰንግ ጋላክሲ A36 የተሰኘ ከ128 ነው የሚጀምረው። 64 የሚባል የለውም። 128 በ6 128 በ8 እንዲሁም 256 በ8 እና 256 በ12 ነው ያለው። እንግዲህ እስከ 12GB ሚሞሪ የሚደርሳለው ማለት ነው። በነገራችን ላይ ውድ ተመልካቾቼ ይህ ስልክ ገበያ ላይ ሲወጣ አልትራን የሚያስንቅ ይመስለኛል። ምክንያቱም የአልትራ ስፔሲፊኬሽን ካያችሁ ግጥ ይሄ ዋጋው ሲታወቅ እንትን ምንለው ቢሆንም ግን ስፔሲፊኬሽኑ ያን ያክል ዲፈረንስ የላቸውም። ከዚህ በመቀጠል ስለ ባትሪው ካየን ባትሪው እንግዲህ 5000 ሜጋ አምፒር ነው። በነገራችን ላይ 5000 ሜጋ አምፒር ሲባል ልዩነት አለ። ሁሉም 5 ሜጋ አምፒር የሆነ ስልክ እኩል አይደለም። ምክንያቱም ውስጡ ስፔሲፊኬሽን የሚሰሩ ስፔሲፊኬሽኖች ዲፈረንስ ይፈጥራሉ ማለት ነው። አሁንም ከሌላ ኮምፔር እናድርገውና A32 5000 ሜጋ አምፒር ነው ባትሪው። ግን የA36 ባትሪ እስከ 29
ሃወር ወይም እስከ 29 ሰዓት ይቆያል። ቪዲዮ በምንጫወትበት ቪዲዮ እያየን ወይም እየተጫወትን እስከ 29 ሰዓት ይቆያል። የኤ32 20 ሃወር ወይም 20 ሃወር ብቻ ነው መቆየት የሚችለው ማለት። ስለዚህ ልዩነታችሁ እዩት እንግዲህ ቁጥሩ እኩል ስለሆነ 5000 ሜጋ አምፒር ፐር ሃወር ስለሆነ ሁለቱም ያው ነው ማለት አይቻልም። ለዚህ ነው ደግሞ ባትሪ ያንዳንዱ ባትሪ ቶሎ እንትን ይላል፣ ያንዳንዱ ደግሞ ይቆያል ማለት ነው። ስለዚህ ይሄ ትልቅ ዲፈረንስ አለው ማለት ነው። ባትሪያችን ማለት ዩዜጁ ይለያይ ይችላል። ለምሳሌ ኢንተርኔት በምንጠቀምበት፣ ዋይፋይ በምንጠቀምበት፣ አውዲዮ ፕሌይባክ በምናደርግበት ሊለያይ ይችላል። ለምሳሌ አሁን በቅርቡ ምሰራላችሁ ይሆናል የኤም16 ልንገራችሁ። በእርግጥ የኤ36 አሁን አዲስ ስለሆነ አልተነገረም፣ ግን የኤም16 ለምሳሌ ልንገራችሁ። የኤም16 ባትሪ ምናልባት ኢንተርኔት በምንጠቀምበት ሰዓት ለ19 ሰዓት ይቆያል። ዋይፋይ በምንጠቀምበት ደግሞ 18 ሰዓት ይቆያል። ስለዚህ ዋይፋይ ትንሽ እንትን ይላል ማለት ነው። ደግሞ አውዲዮ ፕሌይባክ በምናደርግበት 74 ሰዓት ይቆያል ይላል። ስለዚህ ባትሪያችን እነዚህ ነገሮች በምንጠቀምበት ሊለያይ ይችላል። እዚህ ውድ ተመልካቾቼ አንድ ነገር መገንዘብ ያለባችሁ 5000 ነው ባትሪ ከተባለ 6000 ነው ባትሪ ከተባለ ይህ ነገር አለው። 6000 ከሆነ ለምሳሌ ምን ያህል ነው የሚቆየው? ኢንተርኔት ስንጠቀም ምን ያህል ይቆያል? ዋይፋይ ስንጠቀም ምን ያህል ይቆያል? ቪዲዮ አውዲዮ ስናይበት ምን ያህል ይቆያል የሚለውን ግንዛቤ መያዝ አለብን። ብቻ 6000 5000 ስለተባለ ማተር አያረግም። ስለዚህ ይህ ለምን ያህል ሰዓት ነው? ለዚህ ያህል ሰዓት ይቆያል ኢንተርኔት ስንጠቀምበት ምናምን ስንጠቀምበት ሲባል ወይም ደግሞ ሁለት 5000 ሜጋ አምፒር ሆኖ የሚለያዩበት ምክንያት ምናልባት ባትሪው የተሰራበት ማቴሪያል ሊሆን ይችላል። ካልሆነ ደግሞ ባትሪ ዌስቴጅ ሚኒማይዝ የሚያደርግ ሶፍትዌር ሊኖረው ይችላል። ወይም ደግሞ እነዛ አክሰሰሪዎች ባትሪ ሚኒማይዝ እንዲያደርጉ ተደርጎ የተሰሩ ሊሆን ይችላሉ ማለት ነው። በስተመጨረሻ ውድ ተመልካቾቼ ይህ ስልክ ከፋብሪካ የወጣ አይደለም ማለት ገበያ የተዳረሰው ወይም የወጣ አይደለም። ስለዚህ ይሄ እስከ ኢንድ 2025 እንትን ይላል ወይም ይወጣል ተብሎ ይጠበቃል። ማለት እስከ 2025 መጨረሻ ይወጣል ወይም ወደ ማርኬት ይቀላቀላል ተብሎ ይታሰባል። ስለዚህ ውድ ተመልካቾች ይህን ስልክ መግዛት የምትፈልጉ በእርግጥ ዋጋው ሲወጣ ይህን ያክል ነው ሲባል ነግራችሁ ይሆናል። ግን እስከዛ ያው ነቅታችሁ መጠበቅ ነው። አዳዲስ ስልኮች ነው የምንይዘው፣ አዳዲስ ነው የምንፈልገው። ወይም የስልክ ፋሽን ተከታዮች ለሆናችሁ እንግዲህ ነቅታችሁ ጠብቁት። ያው ገና ገበያ ሲወጣ ላፍ ማድረግ ነው ማለት ነው። ውድ የሻሽቴክ ቤተሰቦች የነበረኝ ቆይታ ይህን ይመስላል። እስካሁን ስለተከታተላችሁኝ እጅግ ጋር ያመሰግናለሁ። በሌላ ቪዲዮ እስክንገናኝ ቻው፣ ቸር ሰንብቱ።